እዚህ ጅማ ተቀምጦ አባ ጅፋር ቤተ መንግስት ያልጎበኘ ስንት ሰው አለ እንኳን ሊዞር ማለት ችግር ነው። አያችሁ ከድሮ ሰዎች ስንት ምን ማሩ ነገር አለ። ከኸይረኞቹም ኸይር ከሸረኞቹም ሸር አንድ ነገር ብቻ ነው የምጠይቃቸው። ከፖለቲካ ፓወሩም ከሌለ ምን ብሎ በመርቃና ምንድነው ዱዓችን? اللهم أرنا عجائب قدرتك እንላለን። አዲስ ገበያ ፈጠሩ። ከዛ ጥሪ ያደረጉ ጀናዛውን አቃጥሎ ምናምን አድርጎ ማጥፋት ነው። የቀደምት አምባገነን በዳይ ዛሊሞች መጨረሻ ምን እንደሆነ ዞራቸው ይሆነው። ያልተማረ ሰው አገር አይመራም። ቀደም ብሎ ራቅ አርጎ ይሁዳስ 100 ዓመት ያስባል፣ ሙስሊም 10 ዓመት አያስብም። እንግኛ ጅማንገኛ 200 ጋር የሚጠራላ የለም። አስገራሚውን ሙጂዛህን አሳየን እንዴት እንደተንገላቱ። ያንን ማህበረሰብ አስቸጋሪ የሆነን ማህበረሰብ ለመለወጥ በየሀገሩ በዳያለ ከሀገሩ የማይወጣ ሰው በደንብ ማሰብ አይችልም። ይሄን ፓወር መስበር አለብኝ። ከዛስ በዚህ ገበያ መደብ ክራይ የለም። ምንድነው የተቆጣጠሩ እነዚህ ሰዎች ብሎ አሰብ። ገበያውን ኮንትሮል አድርገዋል። ብድር ይሰጣሉ በወለድ ቁል ኢነማ አኢዱኩም ቢዋሂዳ أن تقوموا لله مثنى وفرادا ثم تتفكرون. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وأشهد أن محمد رسول الله. ما بعد. السلام عليكم ورحمة الله وبركاته. ዛሬ በሚኖረን ቆይታ ተወሰኑ ስለ ማሰብና አእምሮን ከመጠቀም አንፃር እንዴት ሙስሊሞች መሆን አለባቸውና እንዴት ወደ ኋላ ቀርተናል የሚለውን ለመተዋወስ እንሞክራለን። አላህ Subhanahu Wa Ta'ala ማሰብ የሚባለው ነገር በቁርአን ውስጥ 4 ቃላቶች ገልጸዋል። የመጀመሪያው ተደቡር የሚለው ሲሆን በጥልቀት ማናውን ለመረዳት ማስተንተን፣ መፈተሽ፣ አዲስ ነገር ለማወቅ መሞከር ጋር የተያያዘ ሲሆን ሁለተኛው ደግሞ ተፈኩር ይለዋል። ይሄ ደግሞ ሪፍሌክት ማድረግ ወይም ኖርማል ማሰብ የምንለው ነው። ሶስተኛው ደግሞ ተዓቁል ይላል። ለመረዳት ለመገንዘብ መሞከር ነው። አራተኛው ተዘኩር ነው። ትምህርት ወስዶ መገሰጽ መማር ነው። እዚህ ውስጥ ምናልባትም ኢብራ የሚለውና ሌሎች ነገሮችም እዚህ ውስጥ ሊገቡ ይችላሉ። አላህ Subhanahu Wa Ta'ala ሙስሊሞች እንዲያስቡ እንደሚፈልግ ከጅምሩ አንስቶ በተደጋጋሚ ሙስሊም ማለት አቅሉን የሚጠቀም አርቆ የሚያስብ እንዲሆን አላህ ይፈልጋል። ቁርአንን ሲያወርድ ቁርአን ያወረደበትን ሲናገር ኪታቡን ሙባረኩን አንዘልናሁ ሊየደበሩ አያቲሂ፣ ቁርአንን ያወረደበትን ሲናገር የተባረከውን መጽሐፍ ያወረድኩበት ምክንያት አያቶቹን አንቀጾቹን ተደቡር በደንብ እንዲያደርጉ ተፈልጎ ነው ይላል። ቁርአን የመጣው ራሱ ተልኮ በቁርአን ላይ ተደቡር እንድናደርግ ነው። በጥልቀት ልንረዳው ልናስተነትን እንድንችል ነው። አፈላ የተደበሩን አልቁርአን አም አላ ቁሉብ አቅፋሉሃ፣ ቁርአንን አስተንትነው ተደቡር አያደርጉም እንዴ? ወይስ ቀልባቸው ላይ መቆለፊያ ነገር አለበት ወይ ያለ ይጠይቃል። ቁርአንን እንድናስተነትን ተደቡር እንድናደርግ አላህ Subhanahu Wa Ta'ala ለዚህ ዓላማ እንዳወረደ ይነግረናል። የሚገርመው ሁለተኛው ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን እንዲፈስሩ የተላኩት የሰው ልጆች እንዲያስቡ ለማድረግ ነው። ወአንዘልና ኢለይከ الذِّክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩን። ቁርአንን በአንተ ላይ አወረድኩኝ እንድታብራራላቸው ዘንድ እንዲያስቡ ይከጀላልና። ይሄ ሁሉ የሚብራራው
የሚያስብ ለማድረግ በዚህም ማያቆምም ከዛሊከ ኑፈሲሉ الآيات እንደዚሁ ቁርአንን እናብራራላቸዋለን እንዲያስቡ ለማድረግ ይላል። ምንድነው ሲባል ይሄ ሁሉ የቁርአን ማብራሪያ አላህ የሚነግረን የሚያስብ ሙስሊም እንድንሆን ነው። ሁሉም ሰው አያስብም። አብዛኛው ሰው አእምሮን መጠቀም አይፈልግም፣ ይሸሻል፣ አይሰማም። አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ምን አለ? አም ተሕሰቡ አነ አክሰረሁም የስመዑነ አው ያቂሉን። አብዛኛዎቹ የሚሰሙ ወይም የሚያገናዝቡ የሚያስቡ ይመስልሃል እንዴ? እንደ እንስሳ ናቸው። አብዛኛው ሰው አይሰማም፣ አያስብም። በዚህም አያቆምም። አላህ ደጋግሞ አክሰሩሁም ላ ያቂሉን፣ አክሰሩሁም ላ ያዕለሙን፣ አክሰሩሁም ላ የሽኩሩን። አብዛኛው ሰው አይሰማም፣ አያስብም፣ አያውቅም፣ አያመሰግንም። እንደዚህ አይነት ነው። እንደ አብዛኛዎቹ አትሁኑ ነው ቁርአን። እንደሚያስቡ ሰዎች ሆኑ። አብዛኛው ሰው እዚህ ቦታ ይሉት የሙእሚኖችን ባህሪ አላህ ሲናገር ቁርአን ውስጥ ምንድን ያለው? الذين يذكرون الله قياما وقعودا وعلى جنوبهم ከዛ ምን አለ? ይሄንን አላህን ቆመውም ቁጭ ብለውም በጎን ተጋድመውም አላህን ተዘክር ዚክር ያደርጋሉ። ከዛስ ويتفكرون في خلق السماوات والأرض ስለ ሰማያትና ስለ ምድር አፈጣጠር ያስባሉ አለ። ሁለት ባህሪ ነው። አንዱ በዚክር ነው። ሲቆሙም ሲቀመጡም በጎን ሲጋደሙ የሚታወቁበት ምንድነው? ዚክር ማድረግ ነው። ሁለተኛስ ስለ ሰማይና ምድር አፈጣጠር ተፈኩር ማድረግ ነው። በዚህም አያቆሙም። የተፈኩሩ መጨረሻ ምንድነው ሲባል ረበና ማ ኸለቅተ ሃዛ ባጢላ፣ አላህ ሆይ በባጢል በከንቱ ይሄ ሰማይን ይሄ ምድርን ይሄን ዓለም አልፈጠርክም፣ ከእሳት ጠብቀኝ ብለው ዱዓ ወደ ማድረግ ይገባል። አሁን የሙእሚኖችን ሁኔታ ስናይ ቁጭ ብለው ቆመውም ተጋድመውም ዚክር ያደርጋሉ፣ ያስባሉ። ለነቢያችን ሰለላሁ ዐለይሂ ወሰለም አላህ ሙእሚኖችን ቁርአን የወረደላቸው ተደቡር እንዲያደርጉ የታዘዙ ሰዎች እንዲያስቡ ለማድረግ አላህ ብዙ ስትራቴጂ ተከትለዋል። ቁርአን ውስጥ ካያችሁ ብዙ ስትራቴጂዎችን አላህ ሱብሓነሁ ወተዓላ ተከትለዋል። የመጀመሪያው ምንድነው? ራሱ ቁርአኑን ተደቡር እንዲያደርጉ ጥያቄ መጠየቅ ነው። አፈላ ታቂሉን፣ አፈላ ተተፈከሩን፣ አፈላ የሚል የሰው አእምሮ ጥያቄ ሲመጣበት ነው ቆም ብሎ ማሰብ የሚጀምረው። ቆም ብሎ የተጻፈውን ማየት የሚጀምረው ምን ሲሆን ነው? ሲጠየቅ ነው። ደጋግሞ ቁርአን 40 ምናምን ጊዜ አፈላ ታቂሉን፣ አታገናዝቡም ወይ እያለ ጥያቄ በመጠየቅ ቆም በሉ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? አንድ ነገር ብቻ ነው የምጠይቃቸው በላቸው። ቁል ኢነማ አኢዱኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፉራዳ ثم ተተፈከሩን። ሙሐመድ ሰለላሁ ዐለይሂ ወሰለም በላቸው አንድ ነገር ብቻ ነች ከእናንተ የምፈልገው ብለህ ነገራቸዋል። ምንድነች ያቺ አንድ ነገር ከኛ የተፈለገው? አንተቆሙ ለአላህ ብላችሁ እንድትቆሙ ነው። በአካል ብድግ ብሎ መቆሙን አይደለም። ከዱንያ መሽጉል በስሜት ከመነዳት ከተለያዩ እንዳናስብ ከሚያደርጉ እንዳናገናዘብ ከሚያደርጉ ነገሮች ፖዝ አድርጉ፣ ቆም በሉ። መክና ሁለት እየሆናችሁ ወፉራዳ ለብቻ ሆናችሁ። ሰው ለብቻውን ሲያስብ ያስብ ይችላል፣ ግን መንገድ ሊስትም ይችላል። ልክ ነው አይደለም የሚለውን ከሌላ ሰው አንፃር ሲያይ
በጀማዓም ብቻ ሆኖ ደግሞ በጀማዓ ተያይዞ ጽፍን ተከታይነት ሊፈጠር ይችላል። የኛ ቡድን የኛ ጀማዓ የኛ እንትን ምናምን እየተባለ በግልም በጀማዓ ነው። ከዛስ ثم تتفكرون ከዛ በኋላ እንድታስቡ ነው እንጠይቃቸው። እንድናስብ አላህ አንድ ነገር ብቻ ነች ከእናንተ የሚፈልገው ይላል። ይሄን እንድናስብ ለማድረግ ሲል አንደኛው ቁርአን ውስጥ የተቀመጠው ታሪክ መናገር ነው። ኢሳ ወቅሱስ القصص لعلهم يتفكرون ታሪኩን ተርክላቸው እንዲያስቡ ይከጀላልና። ቁርአን ውስጥ የቀደምት ነቢያቶች ታሪክ ወይም ሐዲስ ቁርአን አምጥቶ በእኛ ኪታብ ውስጥ ከተውታል። ሐዲስ የምንለው እንዴት ተናገሩ፣ እንዴት ኖሩ፣ እንዴት አስተማሩ፣ እንዴት ሆኑ የሚባሉ የየዘመናቶቹን ነቢያቶቹን ሐዲስ በነቢዩ ሰለላሁ ዐለይሂ ወሰለም ላይ በወረደው ቁርአን ውስጥ ከተተና በታሪክ መልኩ እንድንማር አላህ አደረገን። ይህን ታሪክ ተርክላቸው እንዲያስቡ ይከጀላልና። ነቢያቶች እንዴት ታገሉ? የሚገርመው ወደ 2500 የሚሆኑ የቁርአን አያዎች የነቢያቶችን ታሪክ ይዟል። በጠቅላላ 2500 ከ6236 የቁርአን አያዎች ውስጥ 2500 የሚሆኑት ታሪኮች ናቸው። ከ2500 ውስጥ ደግሞ የሚገርመው 502 የሚሆነው የነቢ ሙሳ ታሪክ ነው። ነቢ ሙሳ ብቻቸውን ቁርአን ውስጥ ካለው ታሪክ ውስጥ 20% ይዘዋል። ወይ ደግሞ ከአጠቃላይ ቁርአን ውስጥ 7.5% አካባቢ የነቢ ሙሳ ታሪክ ነው። ከፊርዓውን ጋር እንዴት እንደታገሉ፣ ከበኒ እስራኤል ጋር እንዴት እንደተንገላቱ፣ ያንን ማህበረሰብ አስቸጋሪ የሆነን ማህበረሰብ ለመለወጥ በዚህ በኩል አስቸጋሪው ፊርዓውን፣ በዚህ በኩል አስቸጋሪ ህዝብ፣ በሁለቱ መሃል ሆነው ሙሳ አለይሂ ሰላም እንዴት እንደታገሉ 502 የቁርአን አንቀጽ ታሪካቸውን ያብራራል። ለምን قصص القصص لعلهم يتفكرون ታሪኩን ተርክላቸው እንዲያስቡ ይከጀላልና። ይሄ ሁሉ የበኒ እስራኤል ታሪክን ስንሰማ እንድናስብ ምን እንማራለን? ከዚህ እኛ ብንሆን ምን እናረጋለን? ከነሱ ምን እንማራለን? የሚል አንዱ ታሪክ ነው። ታሪክ ለሰው የሚጠቅመው ከድሮ ሰዎች ተምረን ከነሱ ውድቀት አውቀን እኛ ላይ ሳይመጣ ከኛ ሳይሆን ከሌሎች ለመማር ያግዘናል ማለት ነው። ሞኝ ነው ከራሱ ብቻ የሚማር። ብልጥ ሰው በሩቁ ከሰው ይማራል፣ ከታሪክ ይማራል። የሆነ ቦታ እዛ ሲሆን እኔ ጋር ቢሆን እንዴት ይሆናል እያለ ይማራል። አንደኛው ይሄ ነው። ሁለተኛው ቁርአን ትኩረት አድርጎ ሙስሊሞች እንዲያስቡ የፈለገው ምሳሌ በመስጠት ነው። ለሰው እንዲረዳ ቀለል የሚያደርግ ነገር ነው። በማይረሳ መልኩ አምጥቶ በሰው አእምሮ ውስጥ እንዲቀር የማድረግ የማስተማር ስልት ነው። ይሄ ለምንድነው ሲባል ወለዓለሁም የተፈከሩን እንዲያስቡ ስለሚያግዝ ነው ምሳሌ የሚሰጠው ቁርአን ውስጥ አንዴ በግመል ይሰጣል፣ አንዴ በትንኝ ይሰጣል፣ አንዴ ተራራ ጋር ይሄዳል፣ አንዴ ይሄ ሁሉ ምንድነው? አስቡ ነው መጨረሻው። ከዚህ ምን እየተማራችሁ ነው? እስቲ አፈላ ينظرون الى الابل كيف خلقت ግመል እንዴት እንደተፈጠረች አይመለከቱም ወይ? ስለ ግመል ምን ያደርግልናል ሲባል እዚህ ጋር የምትማሩት ነገር አለ። وفي انفسكم افلا تبصرون ራሳችሁን ምሳሌ ወሰዱና እዚህ ውስጥም ትምህርት አለ። ምን እንድናስብ የሚያደርገን። ሁለተኛው ምንድነው? ምሳሌ መስጠት ነው። ሶስተኛው ደግሞ ብዙ ሰው የዘነጋው ነው። ምንድነው? መጓዝ ነው። ተጓዙ። መጓዝ ቁርአን እንደውም ከምሳሌና ከታሪክ የበለጠ ልንል በምንችል መልኩ ደጋግሞ ተጓዙ 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 ይላል።
የዓለም 90% ሰው አይጓዝም። በተወለደበት ከተማ በተወለደበት ሰፈር ኖሮ ይሞታል። አእምሮ በቃ እዛ ሰፈር ያየችውን ጥሩ ነው ያለሁት ብሎ ይሞታል። አላህ ቁርአን ላይ ቁል ሲሩ ፊል አርዲ ምድር ላይ ተንቀሳቀሱ በላቸው። ለምን? አንደኛ የቀደምት አምባገነን በዳይ ዛሊሞች መጨረሻ ምን እንደሆነ ዞራቸው ይሆነው። በደል የሰሩ ወንጀል የሰሩ ሰው የበደሉ ሰዎች መጨረሻቸው ምን እንደሆነ ዞራቸው ይሁ። በየሀገሩ በዳይ አለ፣ በየሀገሩ ሙዚየም አለ፣ በየሀገሩ ስንት ነገር አለ። መጨረሻው ምን ሆነ? ዞረን ስናይ ያው ግብጽ ብንሄድ አነ ረብኩም ላላ ያለው ፊርዓውን ጀናዛው ቁጭ ብሏል። ሄደን ዞረን ስናይ በጊዜው አሸብሮ ሕፃናቶችን ገሎ እስቲ እኔ ነኝ ያለማን ብሎ ነቢ ሙሳን አስቸግሮ ስንት ነገር አድርጎ እኔ ነኝ ሰማይ ምድር የፈጠርኩት አነ ረብኩም ላላ ታላቁ ጌታችሁ እኔ ነኝ ብሎ ስንት ነገር አዛ ያደረገው ፊርዓውን መጨረሻ ላይ አላህ አላጠፋውም። ነፍሱን ገደለው፣ አካሉን ግን አስቀረ። ታሪክ መጥፋት ቢኖርበት ኖሮ መጥፋት ያለበት አንዱ የፊርዓውን ታሪክ ነው። ጀናዛውንም አቃጥሎ ምናምን አድርጎ ማጥፋት ነው። አላህ ግን እንዲጠፋ አልፈለገም። ትምህርት አለበት ውስጡ። የውመ ኑነጂከ ቢበደኒከ ሊተኩነ ሊመን ኸልፈከ አያ። ዛሬ እንገላሃለን፣ አካልህን ግን እናስተርፋለን ከአንተ በኋላ ለሚመጡ ሰዎች ተአምር እንድትሆን ዘንድ። ነገር ግን አብዛኛው ሰው ገፍላ ውስጥ ነው ያለው። አይ ምንድነው ሲባል እንዲቀመጥ አላህ ይፈልጋል። በየሀገሩ የበደሉ ሰዎች አሉ፣ ወንጀል የሰሩ ሰዎች አሉ። ዞራችሁ ተመልከቱ ነው። ነቢያቶችን አንሰማም ብለው ውሸታቸውን ነው ብለው ያስተባበሉ ሰዎች መጨረሻቸው ምን ሆነ? ዞራችሁ ተመልከቱ ይላል። በዚህም አያቆምም ቁርአን። እንድንዞር ሲጠይቀን አንዱ ምንድነው? የሚያስብ አእምሮና የሚሰማ ጆሮ እንዲኖረን ነው። አፈለም የሲሩ ፊል አርዲ ፈተኩነ ለሁም ቁሉቡን ያዕቂሉነ ቢሃ አው አዛኑን የስመዑነ ቢሃ ፈኢነሃ ላ ተዕመል አብሳሩ ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር ይላል። አይጓዙም ወይ? ለምን? ቀልብ እንዲኖራቸው። ስንጓዝ ነው ቀልብ የሚኖረን። በየሀገሩ ሄደ ሰው እንዴት ነው የሚኖረው? አህዋላቸው ምን ይመስላል? ባህላቸው ምን ይመስላል? የዲን ሁኔታ ምን ይመስላል? የሥራ ሁኔታቸው ምን ይመስላል? በየሀገሩ ዞረን ስናይ አዲስ ነገር አእምሯችን ስለሚያውቅ ይከፈታል፣ ማገናዘብ ይጀምራል። አላህ ምን አለ? አይዞሩም ወይ በየሀገሩ? የማገናዘብ የሚችል ቀልብ እንዲኖራቸው፣ መስማት የሚችል ጆሮ እንዲኖራቸው። አይን አትታወርም፣ የሚታወረው ቀልብ ነው ይላል። አይንማ እያየ ግን ቀልቡ ሌላ ቦታ ስለሆነ ትኩረት ስላላረገ ስንት ትምህርት እያመለጠን። አሁን አረም ላይ ሰሞኑን በተፈጠረው በኢራን በምናምን ስንትም ትምህርት አለ። ትምህርት ቤት ነው እሱ ራሱ የሚማር ሰው ካለ። ግን ዝም ብለን ዜናውን ሰምተን ነው እንዴ ይገርማል ምናምን ብለን ግን ምንም ሳንማር ካለፈን ተበልተናል ማለት ነው። ብዙ የምንማረው ነገር አለ። አላህ ቁርአን ላይ ሙእሚኖች እንዲዞሩ ይፈልጋል። ከማሰብ ውጭ እንድንዞር የተነገረን አንዱ ፖይንት ያው ሪዝቅ ለመፈለግ ነው። ፈንተሽሩ ፊል አርዲ ወብተጉ ሚን ፈድሊላህ ነው። የተቀረው ግን ቁርአን ውስጥ ዙሩ 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 የሚለው አእምሮአችን እንዲከፈት ነው፣ ቀልብ እንዲኖረን ነው። ሰው ለትምህርት ይሄዳል፣ ለጉብኝት ይሄዳል። እዚህ ጅማ ተቀምጦ አባ ጅፋር ቤተ መንግስት ያልጎበኘ ስንት ሰው አለ? እንኳን ሊዞር ማለት ችግር ነው። አያችሁ፣ ከድሮ ሰዎች ስንት ምንማረው ነገር አለ። ከኸይረኞቹም ኸይር ከሸረኞቹም ሸር፣ እንዴት መጨረሻ ሸር አደጋ ላይ እንደሚጥል እንዴት ውድቀት ላይ እንደሚያደርስ ዞር ዞር ብለን ስናይ ከሀገሩ የማይወጣ ሰው
በደንብ ማሰብ አይችልም። መዞር ያስፈልጋል፣ ማየት ያስፈልጋል። ቁርአን በዚህ አያቆምም። የማያስቡ ሰዎችን ይወቅሳቸዋል። መውቀስ ብቻ አይደለም፣ አደገኛ ወቀሳ። ምን ይላል? የመጀመሪያው ወየጅዐል ሪጅሰ ዐለለዚነ ላ ያዕቂሉን፣ የአስበው የማይገነዘቡ ሰዎች ርክሰትን ወይ መቆለፊያ ነገር ይጥልባቸዋል። ለምን? አእምሮ ተሸክሞ አላስብም፣ አላገናዝብም፣ አልፈልግም፣ እንደ እንስሳ ዝም ብዬ በስሜት እንደ ብዙ ሰው ኖራለሁ ያለን ሰው ማገናዘብ ማሰብ ለማይፈልጉ ሰዎች ሪጅስ የሚባል የሚያቆሽሽ ቀልባቸው እሱን ያስቀምጥባቸዋል። የመጀመሪያው ቅጣት። ከዛስ በዚህም አያቆምም። መጨረሻ ላይ ጀሃነም ያስገባቸዋል። አላህ ምን አለ ቁርአን ላይ? ዛሬ ነው ነገረው። ምን አለ አላህ? ምድር ላይ ከሚንቀሳቀስ ህይወት ካለው ነገር ሁሉ መጥፎቹ እነማን ናቸው? ኢነ ሸረ ደዋብ ኢንደላህ፣ አላህ ዘንድ ምድር ላይ ከሚንቀሳቀሱት ሁሉ ሸር ተብሎ መጥፎ ተብሎ የሚወሰዱት አእምሯቸውን የማይጠቀሙ ሰዎች ናቸው። ኢነ ሸረ ደዋብ ኢንደላህ፣ አላህ ዘንድ ሸር ተብሎ መጥፎ ተብሎ ከእንስሳት ሁሉ ህይወት ካለው ነገር ሁሉ የሚወሰደው ዱዳ የሆነ ሰው፣ ሐቅ ማይናገር፣ ሐቅ ለመስማት ማይፈልግ፣ ቀልብ ያለው ማያገናዝብ ሰው ነው። እነዚህ ናቸው ሸር ብሎ አላህ የወሰዳቸው። በዚህም አያቆምም። ወለቀድ ዘረዕና ሊጀሃነመ ከሲረን ሚነል ጅኒ ወልኢንስ፣ ለጀሃነም ብዙ ከሰውና ከጅን አዘጋጅቻለሁ አለ አላህ። ምን ሊሆኑ? ጀሃነም ሊገቡ። ሰው ነው? ጅን ነው? ብዙ ናቸው። ከሲረን ሚነል ጅኒ ወልኢንስ። ምንድነው መለያቸው ሲባል ቀልብ አላቸው፣ አስበው አያገናዝቡበትም። ጆሮ አላቸው፣ አይሰሙበትም፣ እውነት ለመስማት አይፈልጉም። አይን አላቸው፣ አያዩበትም። ሐቅ መታየት ሲገባ ለሐቅ ዓላማ መወል ሲገባ አያዩበትም ማለት። እነዚህ ከልአንዓም እንደ እንስሳ ናቸው። እነዚህ ቀልብ ያለው አይን ያለው ጆሮ ያለው የማይጠቀም ሰውና ጅን ለጀሃነም የተዘጋጀ ነው። ለጀሃነም መዘጋጀት ብቻ ሳይሆን እንደ እንስሳ ነው አለ አላህ። እንደ እንስሳ። ከዛስ በልሁም አደል፣ እንዲያውም ከእንስሳ የባሱ ናቸው አለ። እንዲያውም ከእንስሳ የባሱ ናቸው አለ። እንስሳማ መጀመሪያውንም አላህ እንደፈጠራት ነው ያለችው። በስሜት ነው የምትነዳ። አቅል ኖሯት፣ ጆሮ ኖሯት፣ አይን ኖሯት እንደ ሰው ማገናዘብ አትችልም። በተፈጠረችበት ሐለት ነው ያለችው። ይህም ሶስቱን እያለው የማይጠቀም ሰው እንደ እንስሳ እንደውም ከዛ የባሱ ናቸው። ከዛስ አብዛኛው ሰው ገፍላ ውስጥ ነው ያለው ይላል አላህ። ከገፍላ መውጣት አለብን። ከገፍላ ካልወጣን አእምሯችንን የመጀመሪያው የምናስበው ምንድነው? ቁርአን ላይ ተደብር ማድረግ ነው። አፈላ የተደበሩን አልቁርአን፣ ቁርአንን አያስተነትኑም እንዴ? ከዛስ ሰማይና ምድር አፈጣጠር ስለተለያየ ጉዳይ የሚገርመው አላህ ምን አለ? ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ። የሚገርመኝ ይሄ ነው። ምድር ላይ ዙሩን ይላል። ከዛስ አፈጣጠርን አላህ እንዴት እንደጀመረው አጥኑ ይላል። ቁርአን ላይ እንዴት እንደጀመረው አደምን ፈጠረ፣ ካፍር ፈጠረ፣ እንደዚህ ያደረገ ይናገራል። ግን አይበቃም። ሄዳችሁ በተግባር አጥኑ። ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በደአል ኸልቅ፣ አፈጣጠር እንዴት እንደተጀመረ አጥኑ። ሙእሚኖች እንዲያጠኑ አላህ ይፈልጋል። ታሪክን አጥኑ ይላል። ስለ ነፍሳችሁ አጥኑ ይላል። ስለ ዙሪያችሁ አጥኑ ይላል። ስለ ሌሎቹ አጥኑ ይላል። አእምሯችሁን ተጠቀሙ ይላል። አብዛኛው ሰው በመንጋ ነው የሚጋዘው። አሉ ተባለ እንጂ የታለ ደሊሉ?
የታለ ማስረጃው? እውነት ነው ወይ? ልክ ነው ወይ? እንዴት አርቀን እናስብ? እንዴት አርቀን የለም። ቀደም ብሎ ራቅ አርጎ ይሁዳ 100 ዓመት ያስባል፣ ሙስሊም 10 ዓመት አያስብም። እንዴት ያሸንፋል? ሌላው አርቆ ነው የሚያስበው፣ ስትራቴጂ ይነድፋል። ነብዩ ሰለላሁ ዐለይሂ ወሰለም ጊዜ አይሁዶች በቢዝነስ ፓወርፉል ሆነው አስቸገሩ። ያው ዛሬም ኢኮኖሚካሊ ፓወርፉል ናቸው አይደል? ኢኮኖሚውን ተቆጣጣሪ፣ ያኔም እንደዚሁ ናቸው። ረሱል ሰለላሁ ዐለይሂ ወሰለም ቆም ብለው አሰቡ። ምንድነው የተቆጣጠሩ እነዚህ ሰዎች ብለው አሰቡ። ገበያውን ኮንትሮል አድርገዋል። ብድር ይሰጣሉ በወለድ ገበያውን ኮንትሮል አድርገዋል። ፓወር አላቸው። ይሄን ፓወር መስበር አለብኝ። ከዛስ አዲስ ገበያ ፈጠሩ። ከዛ ጥሪ ያደረጉ። በዚህ ገበያ መደብ ክራይ የለም፣ በነፃ ነው መሬት አሉ። ሁለተኛ ግብር የለም አሉ። ሰው ያንን ገበያ ጥሎ እዚህ መጣ። አሁን ነብዩ ሰለላሁ ዐለይሂ ወሰለም የሚቆጣጠሩ አዲስ ገበያ ተፈጠረ ማለት ነው። ሙሳን ተመልከቱ። ፊርዓውን ሲያስቸግረው ምንድነው ዱዓ ያደረገው? አንዱ ኢኮኖሚውን የፊርዓውንና ተከታዮቹን ኢኮኖሚ ላይ ዱዓ ያደረገው፣ አንዱ ገንዘባቸው እንዲሆኑ ፓወር ነው። የቱ ጋ ነው ተብሎ ካልታሰበ የቱ ጋ ነው የተበለጥ ነው? የቱ ጋ ነው የተሸወድ ነው? የቱ ጋ ነው ዱዓ ላይ ቀረን? በምንድነው የበለጡን? እንዴት ኋላ ቀረን? ምን አድርገን ስንል እኛ ማሰብ አንፈልግም፣ መማር አንፈልግም፣ መለወጥ አንፈልግም። ከዛስ መለወጥም አንፈልግም። ከዛ አላህ ይለውጠው እንላለን። አላህ ደግሞ እናንተ ለውጡ አለ። እሺ እንዴት ይሁን? አላህ ወሊመሉ ፈሰየረ አላሁ አመለኩም ወረሱሉሁ ወልሙእሚኑን በላቸው፣ ስራ ስሩ፣ ስራችሁን አላህ ያያል፣ መልእክተኛው ያያሉ፣ ሙእሚኖች ያያሉ፣ ስሩ ነው። ማነው የሚሰራው? እኛ ምን አልን? አይ እኛ እንሰራም፣ አላህ ይስራውን። ቁጭ ብለን የኛ ስራ ቁጭ ብሎ ዱዓ ማድረግ ነው። ስራ ትቶ ዱዓ ማድረግ ኢምፖርታንት ነው፣ ወሳኝ ግን ሳይሰሩ አይደለማ። ምንድነው ዱዓችን? اللهم أرنا عجائب قدرتك እንላለን። አስገራሚውን ሙጂዛህን አሳየን። እሱ ስሩና ሊያችኋል፣ እኛ ደግሞ አንተ ስራና አንተ አሳየናለን። እንዴት ይሆናል እንግዲህ ነገሩ? መስራት አለብን። ከዛ በኋላ ነው እገዛውን የምንጠይቀው። እየሰራንም እየተዘጋጀንም አንተ አግዘን ነው። በዚህ መልኩ አይሆንም ማለት ነው። ስራ መስራት ይፈልጋል። ትምህርት ወደ ኋላ ቀርተናል። ጅማ ዩኒቨርሲቲ ብትሄዱ 10% የጅማ ተማሪ የለበትም። አትም ሃይ ስኩል ሄዱ መመላለስ እንጂ ዝም ብሎ ውጤት አይደረስም። ያልተማረ ሰው የትም አይደርስም። ያልተማረ ሰው አገር አይመራም፣ ዓለም አይመራም። ኢማን አለኝ ምናምን ብትል አይሆንም። ኢማን ብቻውን አይሆንም። መቁዋ ያስፈልጋል እኮ አይዶለው መስተጣቱም መዘጋጀት ያስፈልጋል። መብለጥ ያስፈልጋል። መስራት ያስፈልጋል። ለውጥ ምን ሆነን ነው? ምን እንደሆነ ራሱ ግራ እስኪገባ ድረስ የኛ ምንድነው? ጫት መቃም ነው፣ መንደሩስ መቀመጥ ነው፣ ወሬ ማውራት ነው። ቁጭ ብሎ በመርቃና ይሄምኛ ነው ያምኛ ነው ሲመረቅኑ ጅማ የኛ ነው፣ ዩኒቨርሲቲው የኛ ነው፣ መንግስቱ የኛ ነው፣ እንፍነንገኛ ጅማንገኛ 200 ካሬ ሜትር አለ የለም። ታዲያ የለማ በቃ ከሌለ የለም። ወሬ ምንም አያስፈልግም እኮ ስንት ካሬ ውስጥ ዋለ ነው። በካሬ ከሌለ በጀማ ካሬ ካርታ አይሰጥም። ካርታ ለብቻ ነው። ለብቻ ሰርተ ለፍተ ከትምህርቱም ከሌለ ከኢኮኖሚውም ከሌለ ከፖለቲካ ፓወሩም ከሌለ ምን ብሎ በመርቃና እሱ በአእምሮ ውስጥ ነው፣ መሬት ላይ የለም። ከዚህ የምንወጣው ምንድነው? ማሰብ ስንችል ነው። ቁርአንን በትክክል ብንረዳ ቁርአን ሳይንስን እንድንማር ያውቃል። ቅድም የነገርኳችሁ ቢያንስ ቁል ሲሩ ፊል አርዲ ፈንዙሩ ከይፈ በዳአ አልኸልቅ፣ እንዴት አላህ መፍጠር እንደጀመረ ሂዱና አጥኑ፣ ታሪክ አጥኑ፣ አርኪኦሎጂ አጥኑ፣ ስለ ሰማይ ዝናብ እንዴት እንደሚዘንብ ሂዱና እዩ፣ ብዙ ነገር እዩ፣ ስለ ራሳችሁ ነፍስ አጥኑ። ወፊ አንፉሲኩም አፈላ ቱብሲሩን፣ እያንዳንዱን ኤሪያ ጨርሷል። ቁርአንን ተደቡር አናረግም አንቀራም ስላለን ሌሎቹም ላይ አጣንና ከዚህም የለንም ከዛም የለንም። በዚህ መልኩ ሰክሰስፉል መሆን አይቻልም። በቢዝነስ ጉዳይ እንኳን በኑሮ ጉዳይ እንኳን
አቅም እንዲኖረን ከፈለግን በአእምሮ መብለጥ አለብን። ሰሃቦችና ረሱል ሰለላሁ ዐለይሂ ወሰለም እንዴት በአእምሮ እንደበለጡ ብዙ ቦታ ማንሳት ይቻላል። ዝም ብሎ ነስር አልመጣም። ጥረት አድርገዋል፣ ለፍተዋል፣ አስበዋል፣ ስትራቴጂ ነድፈዋል። ስንትና ስንት ፈትህ መካ በሉ፣ ሁደይቢያ ስምምነት በሉ፣ ሂጅራ በሉ፣ ክላሲክ የሆነ የስትራቴጂክ ቲንኪንግ ስትራቴጂያዊ እሳቤን እንዴት በተግባር በብልህነት የአላህ መልእክተኛ እንደተተገበረ እና ዝም ብሎ ዛሬ የሚመጣ ነገር የለም። እኛም በእኛ ዘመን በእኛ ጊዜ ጭንቅላታችንን ተሸክመን መዞር የለብንም። ጊዜያችንን ማባከን የለብንም። አስበን ሰርተን ቁም ነገር መስራትና መቅደም አለብን። እኛ ቀድመን መገኘት የምንችለው ተሸክመን የምንዞረውን ጭንቅላት ማሰራት ስንችል ነው። ያለዛ ያው እንደ አብዛኛዎቹ ሰዎች አክሰሩሁም ላ ያዕለሙን፣ አክሰሩሁም ላ ያቂሉን፣ አክሰሩሁም ላ የሽኩሩን ምናምን እንደተባለው እንዳንሆን ራሳችንን ማትረፍ አለብን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።